መብራት ይጠፋል እኔ በስነ ስርዓት እንደዛ ምትል ማስታወሳት ሴትዮ ነበረች ሲመሽ በጣም ይጨንቀኛል ምክንያቱም በቃ ምንም እንትን የለም ምትል ሴትዮ ነበረችና ዋይ ማለት በቃ ደስ የሚል ሞመንት ነው ሶ ደስ በሚል ሁኔታ ሳለፉት ማድረግ የሚገባችሁን ሚስቶቻችሁን ሴክስ ላይ ከማስጀመራችሁ በፊት እንትን አድርጓቸው ዝግጁ አድርጓቸው በቃ ይሄ ማለት ደስ ብሏቸው ፈልገውት ምናምን የሚያረጉበትን መንገድ ፍጠሩላቸው እንደዛ ካልሆነና ሁሌ እናንተ ብቻ ከሆናችሁ አሁን ሴትዮ አንዳንድ ላይክ እኔ ብቻውን እሱ ብቻውን ደስተኛ ይሆነ እኔን እንደ ፈረስ የሚጋለበኝ ምንም ምክንያት የለም she said like literally ቃል በቃል ነው እንደዛ ያለችውና ስታስበው ልክ ነች like 8 አመት ሙሉ እሷ ደስተኛ ካልነበረች ለተናገረው ስትሞክር እየገፋት ከሆነ ከዛ ውጪ ምን ትፈልጋለች ምን ያስደስታታል ምን ስትሆን ነው ስሜቷ የሚነሳው የሚለውን ሳያቅ መሸ ተብሎ መብራት ባይዘው ግዴታ አይደለም እና መሸ ተብሎ መብራት ተጠፍቶ እሱ የፈለገውን አርጎ የሚታኙ ከሆነ ላይክ ትዳር አይደለም እየኖረች ያለችው ሴትዋ ወይንም ደግሞ ደስተኛ የምትሆንበት አይነት ኢንቫይሮንመንት አይደለም እየተፈጠረላት ያለው ሶ በቃ ይሄ ግዴታ ስለሆነ ትዳር ውስጥ መደረግ ካለባቸው ነገሮች አንደኛውና ዋነኛው ነው ሶ ታረጋለች ስታረግስ ትወልዳለች ከዛ ውጪ ግን ይሄ ደስ የሚለውን ስሜት ራስተዋለች ስፔሻሊ ደግሞ እንደዚህ ሆነ ይሻላል መሰለኝ የመጀመሪያ ግንኙነታቸው አይነት ሲሆኑ ሰዎች ሲሆን ይሻላል መሰለኝ ሌላውንም ኢንቫይሮንመንት ስለማያውቁት ምናምን ስታፍ ኦኬ እንደዚህ ነው እንዴ ብለው አክሴፕት ሊያደርጉት ይችላሉ ግን ኤክስፒሪየንስ ያላችሁ ሰው እስቲ ለነሱም ቢሆን ልክ አይደለም ምክንያቱም ሰው ደስ የሚለውንም ፓርት ሊያቀው ይገባል ይሄ እናንተ ደስተኞች ስለሆናችሁ ወይንም ደግሞ እናንተ ስሜታዊ ስለሆናችሁ የሷ ስሜታዊነት ሳይጠበቅ የሷ መፈለግ አለ መፈለግ ሳይታወቅ በምን ወይ ነው የምትፈልገው ተብሎ ሳይታወቅ እንትን አይደለም ፌር አይደለም ስለዚህ ቢሮማንቲክ ሚስቶቻችሁ ተነጋገሩ በቃ ምንድነው የምትፈልጊው ምን ሲሆን ደስ ይልሻል ፊልሜው ባይ ዘ ዌይ ቆንጆ ሮማንቲክ ፊልሞች አሉ እነሱ ነው ከዛ ከከፋና እንደዚህ አይነት ደረጃ ላይ ከተደረሰ መሻሻል ካልመሰላችሁ አውቃችሁ ተምራችሁ ምናምን ይሄ እንዴት ነው በራሳችሁ መንገድ የምትችሉ ካልመሰላችሁ ደግሞ ሜሪጅ ካውንስለሮች አሉ በስነ ስርዓት ቁጭ ብለው ቢሮ ከፍተው እንደዚህ አይነት ኢሹዎችን ሶልቭ ለማድረግ እናንተን ለማዳመጥ የተቀመጡ ሰዎች አሉ እነሱ ጋር ሄዳችሁ ችግራችሁን ንገሯቸው አሁን እኔ ከማወራው የተሻለ ፕራክቲካሊ ማለት ትሩ ፕሮሰስ በዚህ ሰዓት እንትን ብታደርጉ በዚህ ቀን እንትን ብታደርጉ የሚለውን ምክር ይሰጧችኋል ሶ መጨረሻ ላይ መለያያችሁ ቺት በማድረግ ኦር ደግሞ ፍርድ ቤት ስትሄዱ ለምን ተጣላችሁ ስትባሉ ራሱ ያለችኝ ነበር ብዙ ቀን መፋታት ፈልጋለሁ መለያየት ፈልጋለሁ ብዬ ለምን ስባል ራሱ ትክክለኛ ምክንያቴ መናገር አልችልም እና አንዴ ለእናቴ ነገራት አለች ላይክ ለምን ነው እንደዚህ የምትሆኝ እኔም እኮ እንደዚህ ነው የኖርኩት ነው ያለችኝ ኢቭን እናቷ እና ትክክል ሽማግሌ እንኳን መጥቶ እንደዚህ ስለሆነ ነው ብለን መናገር አንችልም ምክንያቱም ካልቸራችን እንዴ ነውር ነው ብሎ ነው ያዘ ለተጋባ ሰው ነውር አይደለም ባይዘው ከተዳሩ ውጪ ያለው ነገር ነው እንጂ ነውር ተጋብቶ አብሮ አንድ ቤት ውስጥ እየኖረ ላለ ሰው ነውር አይደለም ሶ ሲመጡ ለሽማግሌዎች እንኳን የምትናገረው ሌላ ምክንያት ነው እየተጨቃጨቀን ነው ምናምን ብላ የምትናገረው አትሊስት ለሱ ብትነግረውና ለውጥ ካልመጣ ግን ሰው ፍሪ ሆኖ እየተሰማው ያለበትን ሲቹዌሽን የሚናገርበት አይነት ኢንቫይሮንመንት ያስፈልገናል ሶ እነሱ ሽማግሌዎች በቃ ይታረማል ምናምን ብለው ተሄዳሉ እሷም እንዳለችው ልትነግረው ሲጀምር አይሰማትም ወይንም ደግሞ ያቋርጣታል አሁን ኢምፖርታንት ነገር ነው ምናምን ብሎ ያቋርጣታል አይነት ነገር የሷን ይችኛው ባለ ታሪክ እንደዚህ ያለች እንጂ ሌላኛው ባለ ታሪክ ምንድነው ያለችኝ ሌላ ለምንደሽ ነው ላይክ አሁን እኔ ደስተኛ ያለው መጀመሪያ ላይ ይሄ በጣም እንትኑ ለመጠበቅ አትነግረውም ነበርና መጨረሻ ላይ ሲብስባት ግን በቃ ይሄ እንዴ ለምንድነው ደስተኛ ማለው ነው ብላስታስብ እና አንዳንድ ሰው ደግሞ ከጓደኛውም ጋር ያወራል ማሰብ ያለባችሁ ላይክ ከጓደኞቻቸው ጋር ሲሄዳ ጓደኞቻቸው ፋንሲ ሆነ በጣም ኢንተረስትድ የሆነ ሴክሹዋል ላይፍ ኮን ያላቸው ትዳራቸው ውስጥ እሷ ደግሞ መታ የምታገኘው ነገር ቤት ውስጥ ይሄ ምንም ደስተኛ ማትሆንበት አይነት ሲቹዌሽን ከሆነ ፊል ታረጋለች ሶ ሄጄ ስናግራው እንደዚህ ነው ብዬ ስናግራው ላይክ ከ5 አመት ከ6 አመት በኋላ ነው የነገረችው ስናግራው ላይክ አይ እስከዛሬ እኮ ደስተኛ ነበር አሁን ደስተኛ መሆን የከበደሽ ሌላ ሰው ስለለመድሽ ነው አይነት ነገር ማለት ነው ግን እንደሱ እንዲሆን የሚያደርጋ ገና ከመጀመሪያው ነገራው ቢሆን ኖሮ እሱም እንደዚህ አይጠረጥራትም ተፋታን አለችኝ እንደውም እሷ ትዳራቸው ይድን ነበር ሶ ባዮሎጂካሊ ሊደረግ የሚችል ነገር ካለ ሆነስት ላይ አይዶም ነው ማለት መድኃኒት ካለ ሊያሳድግ የሚችል ኦር ምናምን አላቅም ግን እንዳልኳችሁ there is a lot of በጣም ብዙ ኦፕሽኖች ለፍች የሚቀርብ መነጋገር ከቻላችሁ ሮማንቲክ መሆን ከቻላችሁ ፓርትነሮቻችሁ ምን እንደሚፈልጉ ማወቅ ከቻላችሁ በጣም ኢዚ ነገር ነው ማለት እንዳልኩት ነው ሰዎች ራሳቸውን ለማርካት እንኳን ፈርዘር የሚሄዱበት ወይ